በቲክቶክ የመጣው የሺያ በተር እብደት እውነታው ምንድነው? አሁን አስቸኳይና ጥብቅ መረጃ ልነግራችሁ ነው። ጥንቃቄ አድርጉ። የሰውነት ቆዳችሁን ከመበላሸትም አድኑት። ኦሪጂናሉን ከፎርጂዱ እንዴትስ እንለያለን? ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ወደ እናንተ የመጣሁት በአሁኑ ሰዓት በኢትዮጵያ ቲክቶክ ላይ ስልኮቻችሁን ስትከፍቱ ወደድንም ጠላንም ከፊታችን የማይጠፋውን አንድ ትልቅ አጀንዳ ይዤ ነው። አዎ ስለ ሺያ በተር ክሬም ነው የምናወራው። ሰውነታችሁ ማለት ነው ቂቤ የጠገበ ሸክላ እስኪመስል ድረስ ሞይስቸራይዝ ካላደረጋችሁት በስተክክል ሞይስቸራይዝ እያደረጋችሁ አለ። የእኛ ሀገር የቲክቶክ መንደር አሁን ላይ በሁለት ጎራ ተከፍሏል። በአንድ በኩል ይሄ ቅቤ ተአምራዊ ነው፣ ፊቴን አጠራልኝ፣ ጸጉሬንም አሳደገልኝ፣ ስትረች ማርክም ጭምር አጠፋልኝ የሚሉ ሲሆኑ፣ በሌላ በኩል ደግሞ ገንዘባችንን ተበላን፣ ፎርጅድ ነው፣ ፊቴን አበላሸው ብለው የሚጮሁም አሉ። ዛሬ በዚህ ቪዲዮ በጥልቀት ስለ ኑባ ሺያ በተርና ስለ ሄራ ሺያ በተር በስፋት እናወራለን። እነዚህ ምርቶች ለምን ይሄን ያህል ተወደዱ? ዋናውስ የት ነው የሚገኘው? ዋጋው በኢትዮጵያ ገበያ ስንት ነው? ከሁሉም በላይ ደግሞ መርካቶ ወይም ሌሎች የገበያ ቦታዎች ላይ ኦሪጂናሉን ከፌኩ እንዴት በራሳችን መለየት እንችላለን ስለሚሉ ጉዳዮች በስፋትና በጥልቀት ስለምንወያይ እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለመሆኑ ይህ ሁላችንንም እያሳበደን ያለው ሺያ በተር ምንድን ነው? ብዙዎቻችን ምርቱ ከውጭ ሀገር ብቻ የሚመጣ ይመስለናል። እውነታው ግን ሌላ ነው። ሺያ በተር የሚገኘው በአፍሪካ ውስጥ ብቻ ከሚበቅለው ሺያ ትሪ ወይም የሺያ ዛፍ ፍሬ ነው። እዚህ ጋር አንድ ትልቅ ሚስጥር ልንገራችሁ። በገበያ ላይ ሁለት አይነት ሺያ በተር አለ። አንደኛው የምዕራብ አፍሪካ ወይም የዌስተርን አፍሪካን ሲሆን፣ ሁለተኛው ደግሞ የኛው የጋምቤላ ክልል የሚገኘው ኒሎቲካ ሺያ በተር ነው። በቲክቶክ ላይ አሁንም በጣም እየታወቁ ያሉት እነ ኦልሜ ናይሎቲካ ያሉ ምርቶች ይሄኛውን የምስራቅ አፍሪካውን ይዘት የሚጠቀሙ ናቸው። ይህ የምስራቅ አፍሪካ ሺያ በተር በተፈጥሮ በጣም የለሰለሰ ወደ ክሬምነት ያዘነበለና ቆዳ ላይ ሲቀቡት ወዲያውኑ የመምጠጥ ወይም አብዞርብ የመደረግ አቅሙ ከፍተኛ የሆነ ነው። ጠረኑም እንደ ምዕራብ አፍሪካው በጣም ጠንካራ አይደለም። ለዛ ነው የሀበሻ ቆዳ ላይ ተስማሚ የሆነው። ለመሆኑ ለምንድን ነው አሁን ላይ ይህን ያህል ማስታወቂያ የበዛበት? የኢትዮጵያ የውበት ኢንፍሉዌንሰሮች በተለይም በቲክቶኩ ዘርፍ የምናውቃቸው የራሳቸውን የፊት ገጽታ ለውጥ በተግባር ማሳየት በመጀመራቸው ነው። ሌላው ምክንያት ደግሞ ከባህላችን ጋር መያያዙ ነው። እኛ የሀበሻ ልጆች ጸጉራችንን በባህል ቅቤ ወይም ቅቤ በመቀባት ማሳደግ እንወዳለን። ነገር ግን የባህል ቅቤ ሽታው አስቸጋሪ ሊሆን ይችላል። ታዲያ የቲክቶክ ፈጣሪዎች ይህ የሺያ በተር ክሬም ከሌሎች ዘይቶች ጋር አቀላቅላችሁ እንደ ባህል ቅቤ ተጠቀሙት፣ ሽታ የለውም፣ ጸጉርንም ያሳድጋል ብለው ሲያስተምሩ ታዳሚውን በሙሉ ወደ ገበያ ተመመ። እሺ ጥቅሙስ ምንድን ነው? ዝም ብሎ ማስታወቂያ ነው ወይስ በትክክል ይሰራል? የቆዳ ባለሙያዎች እንደሚናገሩት ንጹህ ሺያ በተር በቫይታሚን ኤ እና በቫይታሚን ኢ የበለጸገ ነው። ጥቅሞቹም አንደኛ ለደረቀ ቆዳ ወይም ድራይ ስኪን ላላቸው ሰዎች፣ ቆዳችሁ በጣም ለሚሰነጣጠቅ በተለይ ተረከዝና ክንድ ላይ ለሚደርቅባችሁ ሰዎች ፍቱን መድኃኒት ነው። ሁለተኛ ለፊት ጥራትና ጠባሳ ዳርክ ስፖትስ ኤንድ ስካር ከብጉር በኋላ የሚቀሩ ጥቁር ነጠብጣቦችን የማጥፋት ባህሪም አለው። ሶስተኛ ለስትረች ማርክ በተለይ ነፍሰ ጡር እናቶች ወይም ክብደት ሲቀንሱ ቆዳቸው ለሚለጠጥባቸው ሰዎች ጠባሳውን እንዲቀንስ ያደርጋል። አራተኛ ለፀጉር እድገት ፀጉራችሁ በጣም ደረቅና ሻካራ ለሆነባችሁ እርጥበት በመስጠት ስብራትን ይከላከላል። አሁን ግን ወደ ዋናውና ጥንቃቄ ወደሚያስፈልገው ነጥብ እንምጣ። ገበያ ላይ ያለው ፍላጎት ሲበራከት ሌቦችና አጭበርባሪዎችም አይጠፉም። አሁን መርካቶም ሆነ በተለያዩ የኮስሞቲክ ሱቆች ፎርጅዱ ምርት በብዛት እየተሸጠ ነው። ታዲያ እንዴት መለየት ይቻላል? የመጀመሪያው መንገድ ሸካራነትና ቅልጥነት ቴክስቸር ኤንድ ሜልቲንግ ፖይንት ይባላል። ኦሪጂናል ሺያ በተር በተለይም ኑባ ወይም ኦልሜ ሺያ በተር እጃችሁ ላይ አድርጋችሁ በጣታችሁ ስታሹት በሰውነታችሁ ሙቀት ብቻ ወዲያውኑ እንደ ዘይት መቅለጥ አለበት። ፎርጂዱ ግን ልክ እንደ ሻማ ሰም ወይም እንደ ቫዝሊን ሸካራ ነው፣ በቀላሉም አይቀልጥም። ሁለተኛ ደስሜል ኦር ጠረኑ ኦሪጂናሉ ሺያ በተር የተፈጥሮ የለውዝ ወይም የቅቤ ጠረን ሲኖረው፣ ፎርጂዱ ላይ ግን በጣም የሚከረፋ የኬሚካል ሽታ ወይም ደግሞ ያንን ለመሸፈን በጣም ኃይለኛ የሆነ ፐርፊውም ወይም ሽታ ይጨምሩበታል። ሶስተኛ ዋጋው ትልቁ ማሳያ ነው። በአሁኑ ሰዓት በኢትዮጵያ ገበያ እንደ ጂጂ.com ላይ እንዲሁም የመሳሰሉ ሱቆችን ቼክ ስናደርግ የኑባ ሺያ በተር ከ2500 እስከ 3000 ባለው ይሸጣል።
ስለዚህ አንድ ሰው መንገድ ላይ ቆሞ የሺያ በተርን በ300 ወይም በ400 ብር ኦሪጂናል ሺያ በተር እጄ ላይ ያለ ካላችሁ ወዲያውኑ ፎርጅድ መሆኑን ትለዩበታላችሁ። እንግዲህ ውድ የቻናሌ ቤተሰቦች የሺያ በተር የቲክቶክ እብደት ይህን ይመስላል። ምርቱ በትክክል ኦሪጂናሉን ካገኛችሁት ለቆዳና ለፀጉር እጅግ በጣም ምርጥና ተፈጥሯዊ ስጦታ ነው። ነገር ግን ከመግዛታችሁ በፊት ሁል ጊዜ እሽጉን፣ ሱቁን፣ ክሬሙን ይዘት በሚገባ መርምሩ። አሁን ተራው እናንተ ነው። ይህንን ምርት ተጠቅማችሁታል? ከየትኛው ሱቅ ነው የገዛችሁት እና ዋጋው ስንት ነበር? እባካችሁ ያላችሁን ልምድ ከታች በኮሜንት መስጫው ላይ ጻፉልን። ምክንያቱም የእናንተን ኮሜንት ሌሎች እንዳይታለሉ ትልቅ እርዳታ ይሆናል። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን እና አዳዲስ የውበት የገበያ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ